ሰላም ጤና ይስጥልኝ። ኢትዮጵያ ባለፉት ጥቂት ዓመታት በርካታ ዘርፎች ላይ ትልልቅ ለውጦችን አድርጋለች። ከለውጦቹ መካከል የምጣኔ ሀብትና ፋይናንስ ዘርፋችን ላይ የተደረጉ ማሻሻያዎችን፣ ዲጂታል ቴክኖሎጂ ላይ የሚሰሩ ስራዎችን እናም ደግሞ ትልልቅ መሰረተ ልማት ፕሮጀክቶችን መጥቀስ እንችላለን። ለዛሬ ግን ልዩ የሆነው የቃለ መጠይቅ ቆይታችን እንደ መወያያ ርዕስ የያዝነው ከተማ፣ ከተሜነት፣ ክትመትና የኮሪዶር ልማትን ነው። በዚህም እንግዲህ የርዕሰ ጉዳይና ተያያዥ አርዕስት ላይ ሰፊ የሆነ ትንታኔና ማብራሪያ እንዲሰጡን ከታላቅ ክብር ጋር ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እገኛለሁ። መጀመሪያ ክቡር ጠቅላይ ሚኒስትር ባለቦት ሰፊ ከፍተኛ የሆነ የስራ ኃላፊነትና ጠባብ የስራ ጊዜ ይህንን ጊዜ ስለሰጡን የላቀ ምስጋና አቀርባለሁ። እኔም እጅግ አድርጌ አመሰግናለሁ። እሺ፣ እስቲ ውይይታችንን ስንጀምር ስለ ኮሪዶር ልማት ስንሰማ አተገባበሩን እያየን 2 ዓመት ተቆጥሯል። አንዳንዶቹ ግን መጀመሪያ ላይ አብሶ ደግሞ እየተባለ የነበረው ከተማ ማስዋብ ብልጭልጭ ነው እና ብለው አቃለውት ነበረ። ከጊዜ ወደ ጊዜ ግን ከዛ በላይ እንደሆነ ታይቷል። እስቲ ኮሪዶር ልማት ፋይዳው ምንድን ነው? ዋናውስ ዓላማ? ከዛ ደግሞ አበርክቶስ? ማንኛውም የልማት ስራ፣ ማንኛውም ፕሮጀክት ግቦች አሉት፣ ዓላማዎች አሉት። እንዲሁ ለተባለው ምክንያት ብቻ ሳይሆን አንድ ነገር ለማሳካት ነው የሚሰራው። ለምሳሌ አንዳንድ ፕሮጀክቶች ነጠላ ግብ ይኖራቸዋል። ነጠላ ግብ ማለት አንድ የሳሙና ፋብሪካ የሚሰራ ሰው ፋብሪካውን ይተክላል፣ ሳሙና ያመርታል፣ ይሸጣል። ግቡ ግልጽ ነው፣ ሳሙና ማምረት ነው። ወይም ደግሞ ድርብ ግብ ያላቸው ፕሮጀክቶች አሉ። ድርብ ግብ ያላቸው ፕሮጀክቶች ለምሳሌ ግድብ ብትወስድ በአንድ በኩል ኢነርጂ ያመርታል፣ በሌላ በኩል በመስኖ አማካኝነት እርሻ ያስፋፋል። ሲሰራ ከጅምሩ ጀምሮ ለዛ ዓላማ በድርብ ዓላማ ሊሰራ ይችላል። አንዳንዶች ደግሞ ድርብርብ ዓላማ አላቸው። ከሁለት በላይ በርከት ያለ ዓላማ ያላቸው ፕሮጀክቶችና የልማት ስራዎች አሉ። እንደነዚህ አይነት የልማት ስራዎች ቅድም እንዳልከው በቀላሉ ዲፋይን ስለማይደረጉ ብዙ ስም ይወጣላቸዋል። ለምሳሌ የኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። በውስጡ ብዙ ነገሮች ያሳካ ነው። ኢኮኖሚያዊ ግቦች አሉት፣ ማህበራዊ ግቦች አሉት፣ ከባቢያዊ ግቦች አሉት። እነዚህን ግቦች በዝርዝር ማየት ለሚችል ሰው የኮሪደር ልማት ምን ያህል ድርብርብ ዓላማን ይዞ እንደተነሳ ይገነዘባል። ለምሳሌ ኢኮኖሚን ብቻ ብንወስድ አንዱ በማክሮ ኢኮኖሚ ስብራት ብለን ያስቀመጥነው ስራ አጥነት ነው። ፕሮጀክት ስራ፣ ማንኛውም ፕሮጀክት ኮሪደር ብቻ ሳይሆን ማንኛውም ፕሮጀክት ስራ ይፈጥራል። ኮሪደር ግን ስራ ብቻ ለሚፈጥረው እየተሰራም ስራ ነው። ፕሮጀክቱ ካለቀ በኋላ ተጨማሪ ስራ እድል ይፈጥራል፣ ኮንቲኒየስ ስለሆነ የስራ ባህሪው። ሁለተኛ ስኪል ይፈጥራል። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። ሁለተኛ ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። ከዚያ ውጪ ኮኔክቲቪቲ ታስታውስ እንደሆነ አላቅም፣ ከኮሪደር በፊት ከሲኤምሲ ስራ መምጣት ወይም ከስራ ሲኤምሲ መግባት ያ ሁሉም ሰው የሚያውቀው ችግር ነው።
አሁን ያ ችግር እንደው ዜሮ ነው ባልልም በከፍተኛ ደረጃ ተቃሏል። አማራጭ መንገዶች ሰርተናል፣ የነበረውን ማስፈተናል፣ የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራው ወደሚፈልገው ቦታ ይደርሳል። ይሄ አንድ የኮኔክቲቪቲ መንገድ ነው። ከዛም ባሻገር በብዙ መንገድ ሊገለጽ የሚችል የኮኔክቲቪቲ አድቫንቴጅ አለው። ሌላው ቱሪዝም ነው። እንግዲህ እኛ ኢትዮጵያ ውስጥ እንደ ባህሪ ሆኖ ሌላ የውጭ ሰው ካልተናገረ በቀር እርስ በርስ የመደማመጥ ከውስጥ ሲነገር የመቀበል ጉዳያችን ዝቅ ያለ ነው። የዓለምን ሆነ የራሱ ጥናት የራሱ ምርምር ይፈልጋል። ግን አሁን የአዲስ አበባን ውብ መሆን መቼም የማይናገር ሰው ያለ አይመስለኝም። ከዚህ ቀደም መጥቶ ለኛ ያወራሉ። አሁን ግን ሁላችሁም ትሰሙታላችሁ፣ ሶሻል ሚዲያውም ስላለ። ያ ብቻ ግን አይደለም። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ፣ ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። በድምሩ በኢኮኖሚ ኤሪያ ብቻ ኮሪደር ሲወሰድ አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ ዕድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ እሷን ያየና የወደደ አርባ ምንጭ ልይ፣ ሐዋሳ ልይ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኢንትሪ ፖይንት ናት። አንተ ቤት ስመጣ ገና ግቢው ያልተመቸ ከሆነ የቆሸሸ ከሆነ ሳሎን ብዙ ውስጥ አይፈልግም። ሳሎን ገብቼ ሳሎን ያልተመቸ ከሆነ እንደዛው። ለመጀመሪያ ላይ ያለው የፈርስት ኢምፕሬሽኑ በጣም ኢምፖርታንት ነውና አዲስ አበባ ማማሯ ሰፊ ህዝብ ያላት ከተማ መሆኗ ብቻ ሳይሆን ለሌሎችም ልማቶች እንደ ፓዝዌይ የምታገለግል ስለሆነ ከኢኮኖሚ አንጻር ጥቂቱን ነው የገለጽኩት። በጣም በርካታ አድቫንቴጆች አሉት። ሁለተኛ ኤንቫይሮንመንት እንውሰድ። ከባቢያዊ ግቡ ደግሞ የኮሪደርን ንጽህናው የተጠበቀ ያማረ ዘላቂ ስነ ምህዳር መፍጠር የሁሉም በማደግ ላይ ያሉ ሀገራት ህልም ነው። ያደጉትም ያን የመጠበቅ ፍላጎት ነው ያላቸው። ከባቢ አማረ ማለት ብዙ መልኮች አሉት። ለምሳሌ ከብክለት የጸዳ ኤንቫይሮንመንት መፍጠር፣ የድምጽ ብክለት ሊሆን ይችላል፣ የአየር ብክለት ሊሆን ይችላል፣ የወንዞች ብክለት ሊሆን ይችላል፣ የመንገዶች ቆሻሻ አወጋገር ስርዓት ሊሆን ይችላል። እነዚያ ሁሉ ተደምሮ በእያንዳንዱ ሰው የእንቅልፍ፣ የመብላት ፍላጎት፣ የመንቀሳቀስ ፍላጎት አፌክት ያደርጉታል። ለምሳሌ አንተ ምሽት አካባቢ ላይ ብትሆን አትንቀሳቀስም። ካልተንቀሳቀስክ ፊዚካሊ ፊት አትሆንም ማለት ነው። ፊዚካሊ ፊት ካልሆንክ ከበላህም ካልበላህም እንቅልፍ ችግር አለ እና ተያያዥ ችግሮች ያስከትላል። የአማረ መልክዓ ምድር ለአእምሮ በከፍተኛ ደረጃ እረፍት ይሰጣል። በንጹህ ከባቢ ላይ መኖር፣ ንጹህ አየር መሳብ በገንዘብ የማንለካቸውን የጤና ትሩፋት የሚያስገኝ ነገር ነው። ሶስተኛው የአየር ንብረት ጥበቃ ነው። ቆሻሻ ሰዎች ተሰባስበው የሚኖሩበት ማንኛውም አካባቢ፣ ለምሳሌ አንድ ሰው ብቻ ያለበት አፓርትመንት እና ፋሚሊ ካለው የቆሻሻው መጠን ልክ በሰው ቁጥር ነው የሚያድገው። ሰው በርከት ለማለት ቆሻሻ በዛ ማለት ነው። ያን ቆሻሻ የምናስወግድበት ስርዓት ደግሞ ካላበጀን ሪዩዝ ማድረግ ብቻ አይደለም፣ ስርዓት ባለው መንገድ የማይወገድ ከሆነ ተመልሶ ያን ብክለት ያስከትላል። ከከባቢ አንጻር ግሪን ስለመሆኑ፣ ንጹህ ስለመሆኑ፣ ያማረ ስለመሆኑ ያ ሁላችንም የምናየው የምንሰማው ጉዳይ ስለሆነ ከፍተኛ ጥቅም አለው። በአዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ከማህበራዊ ግብ ደግሞ እንመልከት። በማህበራዊ ግብ የኑሮ ጥራትን ለማሻሻል ለማረጋገጥ ካለው ፋይዳ አንጻር እኛ በ3 ኤ ነው የምንከፍለው። አንደኛው አክሰሲቢሊቲ ነው፣ ተደራሽነት። ቀደም የሲኤምሲ እንዳነሳሁት ቤት ሊሆን ይችላል፣ መስሪያ ቦታ ሊሆን ይችላል፣ ትራንስፖርት ሊሆን ይችላል። አንድ ሰው የሚፈልገውን ነገር በሚያውቀው ርቀት ቀድሞ በታወቀ
በሚገመት ሰዓት ውስጥ የማግኘት አቅሙን ማሳደግ ነው። ይሄ በትምህርት ቤት፣ በጤና፣ በሱፐርማርኬት፣ በሞሎች፣ በሁሉም ሰርቪሶች እያደገ መሄድ ያለበት ነገር ነው። ሁለተኛው ደግሞ አፎርደቢሊቲ ነው። ለምሳሌ ድሮ ሳይሆን የዛሬ 2-3 ዓመት ሲኤምሲ የሚኖር ሰው ልጆቹን ፓርክ ይዞ መውጣት ካለበት ኦል ዘ ዌይ ነርቶ ፍሬንድሺፕ ካልመጣ በቀር አልነበረም። አሁን ግን በየሰፈሩ ስለሰራን ፓርኮች አንድ መካከለኛ ገቢ ያለው ቤተሰብ ማታ ከመሸ በኋላ ልጁን ኳስ ለማጫወት ወይም ይዞ ለመውጣት የግድ ፍሬንድሺፕ አይመጣም። ድሮ አንድ የሚያገባ ሰው፣ ሰርገኛ ሰው በዚህ ቀደም እንዳልኩት ከየትም ቦታ ቢሆን የሸራተን አጥር ጋር መጥቶ ፎቶ መነሳት አለበት፣ አጥሩ ላይ ማለት ነው። ዛሬ አዲስ አበባ የተሰራችው ለሙሽራ የሆነ ይመስል በየሄድክበት በጣም አማራጮች አሉ። አፎርደብል ነው ማለት ነው። ለሰዎች የሚፈልጉትን ነገር ለመከወን በአካባቢያቸው ያገኛሉ። ለምሳሌ የኳስ መጫወቻ ትናንሽ ስታዲየሞችን የወሰድክ እንደሆነ ከ1600 ገደማ ነው አዲስ አበባ ብቻ የተሰራው። አሁን ሲኒየር ሰዎች ስራ ውለው ማታ 2 ሰዓት 3 ሰዓት ከጎረምሶች ጋር ከሰፈር ሰው ጋር ኳስ ሲጫወቱ ማየት እየተለመደ መጥቷል። መስፋት አለበት፣ በቂ ነው ማለት አይደለም፣ ግን አፎርደብል የማድረጉ ነገር በብዙ መንገድ እየሰፋ ነው ያለው። ሶስተኛው አትራክቲቭነስ ነው፣ ሳቢነት። ሰው አይቶ ዋው ንጹህ ናችሁ፣ ኦርደርሊ ነው ከተማው ይላል። ከምን አንደኛው ከቀለም ኮድ ነው። ቀለም ዝብርቅ ያለበት ከተማ ወይም ቤት ውስጥ ከ3 ከለር በላይ ቀለም የተቀባ ቤት ውስጥ ብትገባ ሳታቆይ የቆየ የመረበሽ ራስ የማመም ነገር አለ። ብዙ አይነት ቀለሞች ቡራቡሬ ሲሆኑ ያውካሉ። ቀለም ብቻ ደግሞ ሳይሆን ጥራት፣ ኤስቴቲኩ፣ እያንዳንዱ ተች፣ እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ፣ ብርሃን፣ ለብርሃን የምንሰጠው ቦታ ከፍ ያለ መሆን አለበት። ጨለማ ሁሌም ያስፈራል። ጨለማ ስለ እያንዳንዱ እርምጃ እጅጉን ኮንሽስ ሆነ እንድትጨነቅ ያደርጋል። ብርሃን ደግሞ በደመ ነፍስ እንድትንቀሳቀስ ያደርጋል። ለምሳሌ ከዚህ ቀደም ከ4 ኪሎ ወደ ሽሮ ሜዳ መሄድ መሸት ካለ ግራና ቀኝ ማየት ግዴታ ሊሆን ይችላል። ጉድጓድ ስለሚኖረው መንገዱ መጠንቀቅ ግዴታ ሊሆን ይችላል። ዝም ብለህ በደመ ነፍስ የምታደርገው ጉዞ አይደለም። አሁን ግን ብርሃን ነው፣ ፀሐይ ነው የሚመስለውና ያ ነገር ጉዞውን ያቀልልሃል። እነዚህን አይነት ግቦች ከማህበራዊ ግብ አንጻር ያሳካልና ኮሪደርን ሲጠቀለል ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦቹን ማየትና ግቦቹን በምን ደረጃ እንዳሳካ ማረጋገጥ ማወቅ ያስፈልጋል። እኛ ኮሪደር ስንጀምር ዋና ዓላማችን የነበረው በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ፣ ፎቁ ንጹህ ከተማ ቢሰራ፣ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው ይሆንና ቶሎ ይበላሻል። እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። እንደምታየው 100% ባይባልም በተለይ ወጣቱ በከፍተኛ ደረጃ ቆሻሻ መጣል አይወድም። የሚጥሉ ሰዎች ካሉ ይቆጣል፣ የሚያጠፉ ሰዎች ካሉ ይገስጻል፣ ይጠብቀዋል ከተማውን። ይሄን ካልቸር ነው አብረን እየፈጠርን ያለ ነው። አንዳንዶቹን ስም መጣት አልፈልግም እንጂ ኒው ሲቲ ፈጥረው ከ1000 ሰው ያነሰ የሚኖርባቸው ቦታዎች አሉ። ቢሊየንስ ኦፍ ዶላር ኢንቨስት አድርገው የኛ ሞዴል አሁን ለብዙዎቹ እንደ ምሳሌ የተወሰደ ነው። ነባር ከተሞችን ህዝቡ ባለበት መጠነኛ ሽግሽግ እየፈጠሩ ማዘመን መቀየር ይቻላል በሚል ይሄ ኤክሰፕሽናል አዲስ አበባ ብቻ ነው የሆነው። ባይ ዘ ወይ የቀየሩ ከተሞች ወጥተውን ያደረጉት እንጂ እንዳለ ከተማውም ከነማህበረሰቡ የቀየሩ ብዙ አይደሉም። ያኛው በጣም ኤክስፔንሲቭ ነው፣ ብዙዎቹ አልተሳካላቸውም። እኛም እንጆይ እያደረግነው ነው፣ ብዙም እየተማርንበት ነው። አዳዲስ ለምንሰራቸው ስራዎችም በር እየከፈተ ነውና በድምሩ ኮሪደር ልማት የተሰጠው ስም ተገቢ አይመስለኝም፣ ግን ደግሞ አይደንቀኝም። ቢኮዝ ስራ ሰርተህ ማታክ ከሆነ ዓላማ ግብ ማትለይ ከሆነ የስራን አድካሚነት ማትረዳ ከሆነ ስም ማውጣት ነው።
ጀስት ስመለጠፍ ቀላል ነው። ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ ይገባሃል ችግሩ። ኮሪደር በጣም አድካሚ አታካይ ስራ ነው። ከብዙ ሰው ጋር የሚያጋጭ ስራ ነው። ካለቀ በኋላ የሚጥም ነው እንጂ በፕሮሰሱ የሚመች ስራ አይደለም። እንደዚህ ያለውን አስደናቂ ስራ ስም ከማውጣት አርፎ መማር የሚሻል ይመስለኛል። አመሰግናለሁ ክቡር ጠቅላይ ሚኒስትር። አንዳንዶች ደግሞ የምዕራብ ዘመን ምሁራን የመዋለ ንዋይ ፍሰት ትርፍ የመመለስ አቅምን ከግምት ውስጥ በማስገባት መንግስታት የመሰረተ ልማት ፕሮጀክቱ ላይ የሚያደርጉት የመዋለ ንዋይ ፍሰት ተገቢ አይደለም ይላሉ። እንዲያውም የመሰረተ ልማት ተደራሽነትን ጥራትም የማምጣት ኃላፊነት ለመንግስት ሳይሆን እንደው ለገበያ ይሰጣሉ። እስቲ ከዚህ አኳያ ለምንድን ነው መንግስት የመሰረተ ልማት ግንባታ ላይ የሚሳተፈው? ደግሞ የዜጎች ህይወትስ ላይ እንዴት ነው የሚመነዘረው የመሰረተ ልማት ግንባታ? እነሱም ትክክል ናቸው፣ እኛም ትክክል ነን። በዓለም ላይ መንግስት ኢንተርቪን ሳያደርግ የተገነባ መሰረተ ልማት አንድም ሀገር የለም። ዲፍረንሱ መቼ የሚለው ብቻ ነው። አሜሪካን የወሰድክ እንደሆነ ከ100 ዓመት በፊት ሊሆን ይችላል። ቻይና የወሰድክ እንደሆነ 40-50 ዓመት ሊሆን ይችላል። አውሮፓን የወሰድክ እንደሆነ ከሁለተኛ ዓለም ጦርነት በኋላ ሊሆን ይችላል። በየትኛውም ሀገር ብትሄድ ግን መንግስት ኢንተርቪን ሳያደርግ የተሰራ ክሪቲካል ኢንፍራስትራክቸር የሚባል የለም። ነገር ግን አንድ ኢንፍራስትራክቸር ከተሰራ በኋላ የማህበረሰቡ የወል ዕውቀት የወል ሀብት ከሆነ በኋላ መንግስታት ሲስተማቲካሊ ወደ ግለሰብ ማሸጋገር ይፈልጋሉ። ለምን? ገንዘብ እንዲያመጣ። ምን ማለት ነው? እነዛ ሀገራት ዕውቀት ካደረጁ በኋላ በንግድ ስም ወደ ሌሎች ሀገራት የመውሰድ ፍላጎት ሲያድርባቸው እንደ መንግስት ከመሄድ የግሉን ፓርት ይመርጣሉ። ለምሳሌ ሳተላይት የዛሬ 50 ዓመት የግል ኩባንያ ሳተላይት የሚያመጥቅ ነበር እንዴ? ይታወቃል? አይታወቅም። ጥቂት ሀገራት ነበሩ። ዛሬስ ግለሰቦች ሳተላይት የሚያመጥቁ በብዙ ሀገራት እናምጥቅላችሁ የሚሉ ኩባንያዎች አሉ። እነዚያ ሰዎች ግለሰብ ናቸው አይደሉም? ከመንግስት ጋር ምን ትስስር አላቸው? ሌላ ጥያቄ ሆኖ ግን ሀገራት ያን ዕውቀት የወል አድርገው ከአንድ ትውልድ በላይ ሲሻገር የቢዝነስ ዊንጋቸውን ይፈጥራሉ። በቶር ሮድን ብትወስድ ፕራይመርሊ መንግስት ነው ኢንተርቪን አድርጎ የሰራው ብዙ ሀገር። ግን ከተሰራ በኋላ በርካታ መኪና እንደሚተላለፍ በስንት ዓመት ገበያቸውን እንደሚያስገቡ ካወቁ በኋላ ጥቂት ሀገራት በግል ኢንቨስት የሚያደርጉ አሉ። በእኛ ሁኔታስ ያልክ እንደሆነ አሁን ኒውክሌር ማብለያ በግል ስራ ብንለው 5-10 ቢሊዮን ዶላር አውጥቶ የሚሰራ ግለሰብ ኢትዮጵያዊ ኩባንያ አለን ወይ? ሳተላይት ቢባል አለን ወይ? ከዚህ አዋሽ 150-200 ኪሎ ሜትር ቶር ሮድ ስራ በግል ብትለው መንገዱ ይቅር እንደው ካሳውንስ ይችላል? አይቻልም። ኢምፖሲብል ነው። ከፍተኛ የሆነ ኢንቨስትመንት የሚፈልጋል። ኢምፖሲብል ነው። በኋላ ግን እየተለመደ ሲሄድና በልጆቻችን ዘመን አንዳንዱ ጉዳይ ከመንግስት ትሪክል ዳውን እያደረገ እየወጣ እየወረደ ወደ ግለሰቦች ወደ ኩባንያዎች ሊሄድ ይችላል። እነሱም በጊዜያቸው ልክ ናቸው፣ እኛም በጊዜያችን ልክ ነን የምልበት ምክንያት አሁን ባለንበት ሁኔታ ለምሳሌ ሪቨርሳይድ ሽታውን ሁላችንም እናውቃለን። ግን ማን ነው የትኛው ፕራይቬት ሴክተር ነው ምን አገኝበታለውስ ብሎ ነው ኢንቨስት የሚያደርገው? መንግስት ለወል ትርፍ ነው ኢንቨስት የሚያደርገው። አሁን ኢንቨስት አድርጌ በማግስቱ ብር አተርፍበታለሁ ሳይሆን ኢንቨስት አድርጌ ልጆቼ ጤናቸው ይጠበቃል፣ ኢንቨስት አድርጌ ተማሪዎች ትምህርታቸውን እንዲማሩ ሁኔታ ያመቻቻል፣ ሰላም ይፈጥራል፣ ልማት ይፈጥራል ብሎ ነው። መልታይ ዳይሜንሽናል ፕሮፊት ሲታሰብና በቀጥታ አምርተህ ሽጠህ ገንዘብ ብቻ ሪተርን ኦን ኢንቨስትመንት ሲታሰብ አንድ አይደለም። በዚህ ምክንያት መንግስታት ኢንተርቪን ማድረጋቸው ጊዜው እና የስራው አይነት ይለያይ ይሆናል እንጂ የሚቀር አይመስለኝም። ወደፊትም ቢሆን በእኛ ሁኔታ የመንግስት ኢንተርቪን ማድረግ ለኢኮኖሚ ኢንጂን ነው ሞተር ብለን ስለምናስብ ኢንፍራስትራክቸር ላይ ቢያንስ በሶስት መንገዶች የዜጎቻችን ህይወት እንዲቀይር አድርገን ኢንተርቪን እናደርጋለን። አንደኛው የገቢ አቅምን ይጨምራል። ከዚህ አዳማ ሃይዌይ አለ። ከዚህ አዳማ ፕላስ ኦር ማይነስ 100 ኪሎ ሜትር ቢሆን በአንድ ሰዓት ተጉዘህ የምትፈልገውን ነገር መውሰድ ግራብ ማድረግ ብትችል ከዚህ አምቦ፣ ከዚህ ደብረ ብርሃን፣ ከዚህ ፊቼ ግን እኩል ርቀት ኖሯቸው በዛ ባጠረ ሰዓት ውስጥ ሄደህ የፈለከውን ነገር መሸጥ መግዛት አትችልም። በዚህ ምክንያት ወጪው ይበዛል፣ ገቢው ያንሳል ማለት ነው። ኢንፍራስትራክቸር ካለ መንገድ ብቻ አይደለም፣ መብራትም ሊሆን ይችላል፣ ቴሌኮም ሊሆን ይችላል። ኢንፍራስትራክቸር ሲባል
እነዚህን ያሉት ሀገራት ግን በቀላሉ ገቢው ይጨምራል። ኦር አንድ አርሶ አደር ጋምቤላ ላይ ያለ አርሶ አደር ቡና ወይም ወርቅ አምርቶ አዲስ አበባ ያለውን ፕራይስ ለማወቅ የዴታ አክሰስ ያስፈልገዋል። ኢንፍራስትራክቸር ነው። ዴታ ከሌለው ዋጋ አያውቅም። ሰንበዲ በቀለለ መንገድ ድካሙን ሊወስድበት ይችላል። ለዚህ ኢንፍራስትራክቸር የእያንዳንዱን ዜጋ ገቢ በማሳደግ ደረጃ ከፍተኛ ሚና አለው ማለት ነው። ሁለተኛው ኢኮኖሚያዊ ፍትሃዊነትን ያረጋግጣል። ካንትሪ ሳይድ መኖር፣ ሪሞት ኤሪያ መኖር እና በከተሞች መኖር በኢንፍራስትራክቸር ዴቨሎፕመንት ምክንያት ብቻ የገቢ መዘባረቅ እንዳይኖር ያደርጋል። ለምሳሌ በሰለጠነው ዓለም የትኛውም ክፍለ ሀገር ብትሄድ የምትፈልጋቸው ሱፐርማርኬቶች ይመሳሰላሉ፣ ሞሎች ይመሳሰላሉ። ስታንዳርድ የተጠበቀ ነው እና ለአንተ እዛ ጋር መኖር ወይ እዚህ ጋር መኖር ከስራ ከቤተሰብ ምቹነት ካልሆነ በስተቀር በእለት ተዕለት ያንተ ኑሮ ብዙ ዲፍረንስ የለውም። ያን ለማምጣት ኢንፍራስትራክቸር በጣም በእጅጉ ኢምፖርታንት ነው። ሶስተኛው የኑሮ ጥራት ነው። ኳሊቲ ኦፍ ላይፍ መንገድ የሌለበት ሀገር ውስጥ አንድ ሰው ቢታመም ቢሰርግና ቢያገባ አደጋ ቢያጋጥመው ሮጦ ለማምለጥም ደርሶ ለማዳንም አይችልም። መብራት በሌለበት ሀገር ሰዎች ኢንዱስትሪ ቢያስቡ ሰርቪስ ኤሪያ ላይ መስራት ቢፈልጉ አይችሉም። ቴሌኮም በሌለበት እውቀት በኢዝሊ አይሰራጭም፣ ንግድ አይሳለጥም፣ ሰዎች መረጃ በቀላሉ አያገኙም። ቴሌኮም ኢንፍራስትራክቸር ብቻ ብንወስድ 5G አሶሳ ላይ አለ፣ አዲስ አበባም ላይ አለ ይባል። ከዚህ ቀደም አሰግድ ፕራይቬት ኮሌጅ ሄዶ አንድ ሀገር ዲግሪ ሲሰራ ቢያንስ $100,000 ኮስት አለው። ያን $100,000 የሚያወጣው ለእውቀት ነው። በዚያ እውቀት ሰርቲፋይ ከሆነ በኋላ አንድ ኩባንያ ገብቶ ለመቀጠር የስራ መፍጠር ነው። ዛሬ በኮኔክቲቪቲ ምክንያት ብቻ አንተ 100,000 ያወጣህበትን ዲግሪ በ300 እና በ400 ብር ብቻ በኦንላይን ኤአይ ተጠቅሞ ሰው ሲሚላር ኮርሶች ይወስዳል። ካንተ እኩል ስራ ያገኛል፣ ካንተ እኩል በኩባንያዎች ይፈለጋል። እውቀት የምናገኝበት መንገድና ኮስቱ ቺፐር የሚሆነው ኢንፍራስትራክቸር ካለ ብቻ ነው። ያ ባለመኖሩ ምክንያት አክሰስ ያለው በ300 ብር ያገኘውን ዲግሪ አክሰስ የሌለው 100,000 እንዲያወጣ ይገደዳል ወይም ዕዳ ይሆንበታል ማለት ነው። በብዙ መልኩ ማህበረሰብን አፌክት የሚያደርግ የሚጠቅም ነገር ስለሆነ በእኛ ሁኔታ ኢንፍራስትራክቸር ላይ ኢንቨስት ማድረጋችን የሚቀጥል ይሆናል። ለምሳሌ ቤት ችግር ነው። አሁን አንተ ቤት የለህም እና ቤት ጥያቄ አለ። የፕራይቬት ሴክተሩ ቤት እየገነባ ብለን ብንጠብቅ እንደ ሀገር አይሆንም። ለፕራይቬት እናመቻቻለን፣ ከፕራይቬት ጋር ተቀናኝተን እንሰራለን። በግል ደግሞ መንግስት አስቦ አቅዶ ኢንቨስት ያደርጋል። ያ ሲሆን ባጠረ ጊዜ ውስጥ የሰውን ፍላጎት ለማሟላት ያግዛል ማለት ነው። ኢንፍራስትራክቸር ነው እሱ። በዚያ መልክ ካልታየ በቀር ውጭ የምናየውና የምንሰማው እንዳለ እኛ ጋር ይሁን ካል የኛ አክቹዋል ነባራዊ ሁኔታው እዚያ ካለው ጋር ስለማይመሳሰል አይሰራም። የመንግስታት ባህሪ፣ የመንግስታት ኢንተርቬንሽን፣ የመንግስታት አሰራር ሁሉ አንድና ያው መሆን አይችልም። የምንማማረው ጉዳይ እንደተጠበቀ ሆኖ ማለት ነው። እስቲ የኮሪዶር ልማት ላይ ልዩ ትኩረት ተሰጥቶ የሚሰራባቸው የመሰረተ ልማት መስኮች ምንድን ናቸው? ቅድም እንዳነሳሁት ዘርፈ ብዙ ግቦች ያሉት ነው። ጥቂቶቹን ለማንሳት አንደኛው ስማርት ትራንስፖርት ነው። የትራንስፖርት ሲስተሙ ስማርት መሆን አለበት። ስማርት መሆን አለበት ሲባል አዲስ አበባ ከ5 ሚሊዮን በላይ ህዝብ የሚኖርባት ሀገር በመቶ ሺዎች የሚቆጠር መኪና ያለበት ከተማ ነው። ለምሳሌ 1 ሚሊዮን መኪና አለ ብለን ብንወስድ ወይም 6-7 ሚሊዮን ሰው አለ ብለን ብንወስድ የመንግስት ትኩረት የነበረው ለነዛ 1 ሚሊዮን መኪናዎች አስፋልት መስራት እንጂ ለነዚህ 5 እና 6 ሚሊዮን ሰዎች በእግራቸው መጓዝ እንዲችሉ የሚያመቻች እሳቤ አልነበረም። ወይም አካል ጉዳተኛ በጣም ከፍተኛ ቁጥር ኢትዮጵያ ውስጥ መንቀሳቀስ ቢፈልጉ እነሱን ታሳቢ ያደረገ አልነበረም። ወይ መኪና አልፈልግም ሳይክል እጠቀማለሁ ቢል ሳይክል ለመጠቀም የሚያስችል አስቻይ ነገሮች ኢንፍራስትራክቸር አልነበረም። ስማርት ትራንስፖርት ስንል እነዚህ ሁሉ ያካትታል። ከዚያ ባሻገር ታስታውስ እንደሆነ የዛሬ 3 ዓመት 4 ዓመት ገደማ ብዙ ፓርኪንግ ስላልነበረን ከተማ ውስጥ አስፋልቱ የእግረኛ መንገድም ነው፣ አስፋልቱ የመኪና ማቆሚያም ነው፣ አስፋልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ባለፉት
ዓመታት ገደማ አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደህ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል፣ እነዚህ ሁሉ የትራንስፖርት ሲስተሙን የሚያሳልጡ ናቸው። ጥፋት ተጠፋ የካሜራ ሲስተሞች ወንጀለኛን ለመለየት የምንጠቀምበትን ጨምሮ ማለት ነው። በጣም በርካታ ጉዳዮች የሚካተቱበት ቢሆንም ስማርት ትራንስፖርት አንዱ የኮሪደር ልማት ግብና ፍላጎት ነው። ውጤትም እያገኘንበት ነው። ሁለተኛው ሰርቪስ ነው። የተሳለጠ ሰርቪስ ለምሳሌ ሪሰንትሊ የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል ስቴሽን ሰርተናል ቦሌ አካባቢ ላይ። ያ እየተበራከተ ይሄዳል። ሰው እክል ቢገጥመው ችግር ቢገጥመው ወደ ፖሊስ ስቴሽን ሳይሄድ ጉዳዩን አፕላይ ማድረግ መቻል ማለት አንድ ሰርቪስ ነው። የፖሊስ ኃላፊዎች ማግኘት ቢፈልግ ቨርቹዋሊ የአክሰስ ሰርቪስ ነው። መሶብን ብትወስድ በርከት ያሉ ሰርቪሶች በአንድ ቦታ የሚሰጥባቸውን ቦታዎች ብትወስድ የተሳለጠ ሰርቪስ ከሚሰጡ እንትኖች አንዱ ነው። መብራት፣ ውሃ፣ ቅድም እንዳነሳሁት ቤት፣ ቴሌኮም እነዚህ ሁሉ ያካትታል። ለምሳሌ ከዚህ ቀደም 1 ኪሎ ሜትር መንገድ ስንሰራ መብራት ይቆፍራል፣ ይቀብራል። ከ15 ቀን በኋላ ቴሌ ይመጣል፣ ይቆፍራል። ከቀበረ በኋላ መልሶ ደግሞ አይደፍነው። እንደዚህ የነበረው ሀሳብ ወይም ውሃ መጥቶ ይቆፍራል። አሁን እንደዛ አይደለም። ኮሪደር ያለበት ቦታ ላይ እነዚህ ተቋማት ተቀናጅተው በጋራ ነው የሚሰሩት። የሚጠገን ነገር ካለም መልሶ እንዳይበላሽ ነው የሚሰራው። በዚህ ምክንያት ሰርቪስ ስሉጥ ሆኖ ሰዎች መብራት ተቋረጠ፣ ውሃ ተቋረጠ የሚለው ችግር ሙሉ በሙሉ ባይስተካከልም ኮሪደር ባለበት አካባቢ ግን ቶሎ ፊክስ ለማድረግ የሚያስችል እድል ፈጥሯል። ሶስተኛው የወንዝ ዳር ልማት ነው። እንግዲህ ግሪን ኢንቫይሮንመንት ምን ፋይዳ አለው ተብሎ አይነገርም መቼም፣ በጣም ጠቃሚ ነገር ነው። እሱም የኮሪደር ልማቱ አካል ነው። ጤናማ ህብረተሰብ መፍጠሪያ መንገድ ነው። ሰዎች በጣም በእግር ይንቀሳቀሳሉ። አሁን ታስተውል ከሆነ 3 ሰዓት 4 ሰዓት ብትወጣ ከተማ ውስጥ እንደ ቤተሰብ ልጆቻቸውን ይዘው ሰዎች ወክ ያደርጋሉ። ደሞዝ ነው ለኛ፣ በጣም ከፍተኛ ደስታ ይፈጥራል። ሰዎች ማታ ተሰባስበው የፋሚሊ ታይም ኖሯቸው በንጹህ መንገድ በብርሃን ወክ እያደረጉ፣ ሲኒየር ሰዎች ደግሞ አንዳንዴ በጣም ሽማግሌዎች ከልጆቻቸው ጋር ወክ ሲያደርጉ ይታያል። ያ ሁሉ በጣም አስደሳች የጤናማ ህብረተሰብ መፍጠሪያ እንደ መንግስት ትልቁ ትል መሆን ያለበት ጉዳይ ነው። ሌላው ቴክኖሎጂ ነው። ስማርት ቴክኖሎጂ ለምሳሌ ከተማ ውስጥ የሚለጣጠፉ ወረቀቶች፣ ላስቲኮች የጠፉት ስክሪን ስላለን ለምንፈልገው ነገር ስማርት ስክሪኖች አሉን፣ ስማርት ላይቶች አሉን፣ ዴታ ሴንሰርስ አሉን፣ ዳታ የምንሰበስብባቸው መንገዶች፣ ያንን ቨርቹዋል የምንቆጣጠርባቸው መንገዶች አሉ። ብዙ የሚቀር ነገር ቢኖርም እየመጣ ያለበት ሂደት በጣም ተስፋ ይሰጣል። ለምሳሌ ዲጂታል አይዲ ሲሟላ አንድ ሰው የሆነ ሰው ላይ አደጋ አድርሶ ወይም ስፒድ ሊሚቱን አልፎ ቢነዳ የመኪናውን ፕሌት ብቻ ሳይሆን ሰውየውን ፎቶውን ብንወስድ አሁን ባለው ሁኔታ የት ነው የሚኖረው፣ ሰውየው ማን ነው፣ አከራካሪ ጉዳይ ነው። ወደፊት ግን ይሄ እየተሟላ ሲሄድ ልክ ፎቶውን ከወሰድን በኋላ ማንነቱን የት እንደሚኖር ስለምናውቅ የእርምት እርምጃ ለመውሰድ ለማስተካከል እድል ይፈጥራል። እና ኮሪደር ልማት እንደነዚህ ያሉ ነገሮችን ጠቅሎ የያዘ በብዙ መልኩ የህዝባችን የኑሮ ዘዬ ያሻሻለ ነገር ነው ተብሎ ሊወሰድ ይችላል። እሺ፣ ስሉጥ ከተሞችን ማንሳቱት ደስ ብሎኛል። የሚቀጥለው ጥያቄ እንግዲህ የኮሪደር ልማት ሲነሳ ጎን ለጎን ስሉጥ ከተሞችን ማንሳታችን አይቀርም። እነዛ ደግሞ ከተሞች የሚታወቁት በጣም ዘመናዊ የሆኑ የትራንስፖርት አማራጮችና ቅድም እርስዎ እንዳሉት የተሳለጠ አገልግሎት በመስጠታቸው ነው። እስቲ ባለፉት ዓመታት ላይ የትራንስፖርት አገልግሎት ዙሪያ ላይ ምን አይነት ስራዎች እየተሰሩ ነው? እስቲ ያብራሩልኝ። ቀደም ብዬ ለመነካካት እንደሞከርኩኝ እንደ ኢትዮጵያ እንደ አዲስ አበባ ባለ በጣም በርካታ ህዝብ የሚኖርበት ከተማ ውስጥ የትራንስፖርት አጠቃላይ እንቅስቃሴን ማኔጅ የምናደርግበት ስርዓት በጣም በርካታ ስራ ይጠይቃል። ግን እስካሁን ባለው አንድ መኪና መንገዶች በ100 ኪሎ ሜትሮች ሰርተናል። አዲስ አበባ ውስጥ የምታየው በሁለት መንገድ 3፣ 4፣ 5 መኪና የሚያሳልፉ የመንገድ ስርዓቶች በጥቂት አፍሪካ ሀገራት የሚታዩ ናቸው። ብዙ ቦታ እንደዚህ አይነት ልምምድ የለም። ሰፋፊ መንገዶች፣ ኦርደር የተቀመጡ መንገዶች፣ ሰው እንዴት እንደሚገለገልባቸው የሚያሳዩ መንገዶች። ሁለተኛ የዋን ዌይ ስርዓት፣ አንዳንድ ቦታ መሄጃ ብቻ መመለሻ ብቻ የሆነባቸው ኤሪያም በጣም በከፍተኛ ደረጃ አቀላጥፏል። ቅድም እንዳልኩ ፓርኪንግ ተሰራ። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው።
የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩን ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። የሳይክል መንገዶች አሁን እግረኛውም መኪናውም ሳይክሉም በጋራ በሚንቀሳቀስበት ጊዜ ብዙ አይነት አደጋ ሊያጋጥም ይችላል። አሁን የእግረኛ መንገድ ብቻ ሳይሆን የሳይክል መንገድ መለየቱ ያን ደግሞ ኦርደር ሊመጠቀም ልምዳችን እያደገ ሲሄድ በከፍተኛ ደረጃ ትራንስፖርት ላይ ውጤታማ ነው። ለምሳሌ ቤትህ ሲኤምሲ ሆኖ ስራ መገናኛ ቢሆን ወይም ቦሌ ቢሆን ለብዙ ወጣት ምንም አይነት ትራንስፖርት አያስፈልግም። ሳይክል ከሲኤምሲ ቦሌ 10-15 ደቂቃ ነድቶ መሄድ ይችላል። መንገዱ ይመቻል። ኦር ጠንካራ ከሆነ 40 ደቂቃ 50 ደቂቃ ወክ አድርጎ ሊሄድ ይችላል። ይሄ አማራጭ ግን ከዚህ ቀደም አልነበረም። መንገዱ ይሸታል፣ የተስተካከለ አይደለም። እዚህ ጋር ወይ ካለ ቀጥሎ የለም። በዚህ ምክንያት ሰው ከቤቱ ወጥቶ እስከሚሰራበት መጓዝ አይችልም። ያ አማራጭ ግን አሁን አለ። የሳይክል መንገዶች መስፋፋታቸው ለስራ ብቻ ግን ዴሊቨሪ ለምሳሌ አንድ ሰው ወጣት ስራ የለኝም ቢል እና አንድ ወንድሙ ሳይክል ቢገዛለት በሳይክሉ ፒዛ ዴሊቨሪ እያደረገ ስራ ሊፈጥ ይችላል። ለራሱም ፊዚካሊ ፊት ይሆናል፣ እንቅስቃሴውም የተመቻቸ ኢንፍራስትራክቸር ለዛ ይመቻል ማለት ስራ አገኘበት። ፊዚካሊ ፊት መሆን ብቻ ሳይሆን የእግረኛ መንገድ ያ ሁሌም እኔ ሪኮመንድ የማደርገው ነገር ነው። ሰው በተቻለ መጠን አደጋ የማያስከትልበት ከሆነ ተጨማሪ ወጪ ከሌለው ከመኪና ጋር የማያቀላቅል ከሆነ በእግር መሄድ መለማመድ በጣም ጠቃሚ ነው። እኔ ጊዜ ካለኝ እስከ 10 ኪሎ ሜትር ድረስ በቀን እጓዛለሁ። ይሄ ደግሞ እንደምታየው በእድሜ እኔ እናንተ መካከል ከፍተኛ ቢኖርም እስካሁን እንደዚህ እኩል እንድንመስል ያደረገን ነገር እሱ ነውና በእግር መጓዝ ጠቃሚ ነው። በጣም ጠቃሚ ነው። መኪና መቀነስ በጣም አስፈላጊ ነው። መሶብን ቅድም እንዳነሳሁት ነው እና በብዙ መንገድ የትራንስፖርት ስርዓቱ ሰው ከቤቱ ወጥቶ ስራ ቦታ ሄዶ የሚገበያይበት ቦታ ሄዶ የሚፈልገውን ነገር ለመውሰድ ያስቀመጠውን የጊዜ በጀት የሚያናጋ መሆን የለበትም። በአንድ ሰዓት ውስጥ ይሄን አገኛለሁ ብሎ 3 ሰዓት ከፈጀበት ብዙ ጉዳይ ሊበላሽ ይችላል። ያን ለማስተካከል የሚያስችል እድል ፈጥሯል። ነገር ግን ካልቸር ላይ ስራ ይፈልጋል። ትራንስፖርት ኢንፍራስትራክቸር ብቻ አይደለም፣ ካልቸር ጭምር ነው። እዛ ካልቸር ላይ የሚሰራ ስራ አለ ወይ? ግንዛቤ ማስጨበጫ እዛ ካልቸር ላይ የእናንተ ስራ ነው። ለምሳሌ ዘመድ ይሞትብኛል። ዘመድ ሲሞትብኝ ደርሶ ማስተዛዘን በጣም አስፈላጊ ነገር ነው። ባህላችን ነው። ሳይኮሎጂካሊ ጠቃሚ ነገር ነው። መቀጠል አለበት። ግን እኔ ዘመድ ሲሞትብኝ ዓለም ዘመድ እንደሞተበት መታሰብ የለበትም። አንተ ሲሞትብህ እኔ ሰርግ ሊኖርብኝ ይችላል። አንተ ሲሞትብህ እኔ ልታመምብኝ ይችላል። ኢትዮጵያ ውስጥ ያለው ካልቸር ግን አንተ ከሞተብህ ምንም ችግር የለው፣ መንገድ ላይ ድንኳን ማስቀመጥ ይቻላል እና በቃ ከዛ ለቅሶ ውጭ ዓለም የለም ማለት ነው። ኦር የሽኝት ልምምድ እንደ ፋሽን ኢትዮጵያ ውስጥ ተጀምሯል። አሁን ሰው ሲሞት አዳራሽ ተሰብስቦ ሽኝት ይደረጋል። ፈረንጆች ሽኝት የሚያደርጉት ሽኝት ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱት ጥቂት ቤተሰብ ብቻ ነው። ተሰበሰባለህ፣ ተሰናበታለህ፣ ጥቂት ቤተሰብ ወስዶ ማረፊያ ቦታ ያስቀምጠዋል። የኛ ግን ምንድነው ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተመልሶ ተሰልፎ ደግሞ ቀብር ቦታ ይሄዳል። ተሰልፎ ደግሞ ቤት ይመጣል። አሁን እንደነዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባው አንተ ባገባው ሰፈር አገር ብሎ መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካሉ ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። ኢንፍራስትራክቸር ለኛ ፐርፐዝ ብቻ ሳይሆን ለሁሉ ሰው ፐርፐዝ የሚውል ስለሆነ ተከባብሮና በጋራ መጠቀም ያስፈልጋል። እኔ አሁን ከተማው ስንቀሳቀስ እንግዳ ከሌለብኝ መንገድ መዝጋት አልፈልግም በየዕለቱ ለማድረጋቸው ስራዎች እና በምትሄድበት ሰዓት ፕራዮሪቲ ስለሌለ ሰዎች እያዩህ ማለት ነው እያዩህ አድቫንቴጅ ለመውሰድ ረዘም ላለ ጊዜ ያቆሙሃል። አሁን የተለመደው ስርዓት ምንድነው? የጊዜ ችግር ስላለ ሰውን በሙሉ ዘግተህ መሄድ ነው። ሰው በሙሉ መዝጋት ኢኮኖሚ ይጎዳል፣ ሰው ያስተጓጉላል። ትክክል አይደለም። ሰው ግን ኮንሺየስ መሆን አለበት። የሆነ እንግዳ ከመጣ ምልክት ካየ ቶሎ መንገድ መልቀቅ ባህል ካላደረገ ምን ይፈጠራል? ወደ ቀደመው መዝጋት ነው የምንገባው። ሌን መጠበቅ አንዱ ከፍተኛ የአዲስ አበባ ውስጥ ያለ ችግር
የራስን መስመር ጠብቆ መንዳት ነው። ይሄን ማስተማር የሚገባቸው ሚዲያዎች ናቸው። ሰዎች ሌናቸውን ካልጠበቁ፣ ስፒዳቸውን ካልጠበቁ ሁሉ ሰው ልክ እንደ ታክሲ ከሆነ አደጋም ያመጣል። መንገዱ በቂ ሆኖ ሳለ በእኛ የአነዳድ ስርዓት ችግር ምክንያት ብዙ ነገሮች ይበላሻሉ። እነዛን ማድረግ እና መስራት ደግሞ የእናንተ ሚና ይሆናል ማለት ነው። ይህንን እንግዲህ የቤት ስራ ወስደን እንሰራለን። ብትወስዱ ይሻላል። እሺ፣ የኮሪዶር ልማት ላይ እንግዲህ ትልቅ ለውጥ ከታየባቸው ፕሮጀክቶች መካከል አንደኛው የተቀናጀው የወንዝ ዳር ፕሮጀክቶች ነው። እስቲ አንደኛ ምን ዓላማ ይዞ ነው እሱ የሚሰራው? ምን አይነት ለውጥስ ያመጣል? የሪቨርሳይድ በደንብ ገና ስላልወጣ ምን ያክል ሰው እንዳየው አላቅም። ግን እውነት ለመናገር ከሰራናቸው ስራዎች ውስጥ በጣም ከፍተኛ ግምት የሚሰጠው በጣም ጠቃሚው ስራ ሪቨርሳይድ ነው። አዲስ አበባ ላይ ክሎስ ቱ 50 ኪሎ ሜትር የሆነ አጠቃላይ የሚሰራው የሪቨርሳይድ 8 ወንዞች ላይ ይሰራል። አንደኛው ለምሳሌ ከእንጦጦ ጫፍ ጀምሮ በፒያሳ አቋርጦ በፒኮክ የሚሄደው ነው። ብዙዎቹ ወንዞች ግን እየተገናኙ የሚሄዱባቸው ቦታዎች አሉ። አንደኛውን ብቻ መስመር መስራት የምትፈልገውን ግብ አያሳካልህ። ምክንያቱም ከአንደኛው የሚመጣ ቆሻሻ ስለሚያበላሸው። ሪቨርሳይዱ ብዙ ሀገራት እኔም ያየሁት የተለመደው ሪቨር ባንኩን የውሃ መሄጃውን ብዙ ሀገራት አሳምረው በድንጋይ አድርገው ሰርተዋል። ንጹህ ውሃ እንዲሄድበት ብዙ ቦታ ይታያል። የኛ ለየት የሚያደርገው ግን ከውሃ መሄጃው ግራና ቀኝ እንደየቦታ ሁኔታ 50 100 ሜትር ድረስ ወክወይ ያለው ፕላንቴሽን ያለው መዝናኛ ቦታ ያለው ለእይታ በጣም ማራኪ የሆነ ነገር ነው። የብዙ ከተሞች ውበት ግሪን መሆን ብቻ ሳይሆን ለውሃ ዳር መሆናቸው ነው። ኦሽን ወይም ሌኮች ያሉባቸው ከተሞች የተሻለ ተፈላጊ ናቸው። አዲስ አበባ እንዳጋጣሚ ሆኖ የአየር ጠባዩ በጣም የተመቸ ነው። ግሪን መሆን ትችላለች፣ ግን ደግሞ ውሃ የለንም። ያንን ክፍተት የምንሞላው አንዱ የሪቨር ልማቱ ያንን ጋፕ ይሞላዋል። ውሃ፣ የውሃ ድምፅ፣ ግሪን ነገር ማየት፣ ንጹህ አየር ማሽተት ቅድም እንዳልኩት ሰላም የሚሰጥ ጉዳይ ነው። ያን ለማድረግ ሪቨር ባንኩ ሲስተካከል ብዙ የኑሮ ዘዬ ያሻሽላል። ከዚህ ቀደም ግን የነበረው ብዙ ቦታ በእግር አይደለም በመኪና እየነዳህ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው፣ አይገልጸውም። እና የሪቨር ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። ለኑሮ ምቹ ያልሆነ ውሃ ወንዝ ዳርቻ ማለት የደህንነት መሰባሰቢያ ነው የነበረው አዲስ አበባ ውስጥ። ከተማው የማያውቀውም ቦታው ሰውን በላይ ይገነባል። የችግርተኛ ህጋዊ ያልሆኑ ሰዎች መኖሪያ የነበረው። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨርሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለቪው ይመቻል። ሆቴልም ፈርኒሽ አፓርትመንት ቢሰራ ሬስቶራንትም ቢኖር በእጅጉ የሚመች ይሆናል። ለምሳሌ ቀበና የብዙ ሰዎች የሚታወስ ውሃ ነው። ሲኒየር ሰዎች ብታናገር ቀበና ዋኝተን ቀበና እንደዚህ አድርገን ይላሉ። ጎኑም ታዋቂ ሃይ ስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ ውሰደው። ውሃዎቻችንን በሚመለከት እየተሰራ ያለው ስራ አላለቀም። በተለይ ውሃውን ማጥራት፣ ቆሻሻውን መለየቱ ስራ 6-7 ቦታ እየተገነባ ነው ያለው፣ አላለቀም። እሱ ሲገነባ አብዛኛው ቆሻሻ ውሃ ሲስተም ውስጥ ገብቶ ከተጣራ በኋላ ንጹህ ውሃ ኮርሱን ጠብቆ ይቀጥላል። ቆሻሻው ግን ተመልሶ ወደ ማዳበሪያ፣ ሌሎች ጥቅሞች የሚውል ይሆናል። መቆሸሽ አይቀርም ከተማ ካለ፣ ግን የምናጸዳበት ስርዓት ደግሞ እየዘረጋን ያለነው። በዚህ ምክንያት ሪቨርሳይድ በእኔ እምነት ለብዙ ሀገራት ምሳሌ የሚሆን ልጆቻችን የሚኮሩበት ስራ፣ ግን በጣም ደግሞ የፈተነን ስራ፣ ከስራዎቻችን ሁሉ ፈታኙ ስራ ነበረ።
ፓርኮችን ብትመለከት ከሱ ጋር የሚያያዙ አንደኛ ስፔስ፣ አዲስ አበባ ውስጥ ያለ ስፔስ አላግባብ በመያዙ ምክንያት የስፖርት ፊልድ አታገኝም። ወክ ማድረግ መከራ ነው። ፓርኮች በበቂ የሉም። የጋራ የሆኑ ጉዳዮች ለመፈጸም ስፔስ የለም። ካለም ኪስ ቦታ ናት፣ ሽጣት ነው ቋንቋው። ትንሽ ቦታ ካለችማ ኪስ ናት ነው። ኪስ ቦታ ለግለሰብ ብቻ ሳይሆን ለወል እንደሚያስፈልግ፣ ግሪን ነገር ማየት እንደሚያስፈልግ፣ ኳስ መጫወቻ ማየት እንደሚያስፈልግ ሰው አያምንም። ብዙ ቦታ አይታችሁ ከሆነ የመንግስት ቤቶች አፍርሰን ኳስ መጫወቻ፣ ባስኬትቦል መጫወቻ፣ ፓርኮች እንሰራለን። ቢኮዝ ያ ኔበርሁድ ያስፈልገዋል፣ ያ ስፔስ፣ ያ ብሬክ እና ስፔስን በደንብ መጠቀም አንዱ ስራ ነው። ሁለተኛው ስፖርት ነው። የጤና ላይ የሚደረገው ኢንቨስትመንት ሆስፒታል መስራት፣ መድኃኒት መግዛት ምናምን ብቻ ሳይሆን ይሄን ነገር ማድረግ በትውልዱ ሄልዚ እና በጣም ረዥም ጊዜ የሚኖር ጄኔሬሽን ለመፍጠር ስለሚያግዝ ከስፔስ ቀጥሎ ስፖርት ሁለተኛው በዚህ ውስጥ የሚካተት ጉዳይ ነው። ሶስተኛው ሶሻል ጋዘሪንግ እና የላይፍ ስታይል ነው። ሰዎች በጋራ ኳስ መጫወት፣ በጋራ ወክ ማድረግ፣ በጋራ መዝናናት ከለመዱ በዛው ልክ በዜጎች መካከል አብሮ የመኖር ልምምድና ጥምረት እያደገ ስለሚሄድ፣ መተሳሰብ እያደገ ስለሚሄድ፣ መተዋወቅ መዋደድ እያደገ ስለሚሄድ ሶሻል ኮሄዥን ይፈጥራል። ለዛም በጣም ኢምፖርታንት ነው። አራተኛው ሰርቪስ ነው። እነዚህን ሁሉ ነገሮች ስለሚያሟላ የሪቨርሳይድ እና የፓርኮች ስራ አዲስ አበባ ውስጥ በጣም ከፍተኛ ለውጥ የሚያመጣ ስራ ነው። ግን እየዋለ እያደረ ነው ሞር እየጣፈጠ እየበሰለ የሚሄደው። ዛፎች እያደጉ ያልተገነቡ ቤቶች እና መንገዶች እየተሳለጡና እየተያያዙ ሲሄዱ በየጊዜው ሞር እያማረበት ይሄዳልና ሪቨርሳይድ በጣም ጥሩ ስራ ነው። ወጣቶች ይሁነኝ ብለው አስበው በተለይ ዊኬንድ ወክ ማድረግ አለባቸው። ሪቨርሳይድ ብዙ ትምህርት ያገኙበታል፣ ሀገራቸውን እንዲወዱ ያደርጋቸዋል እና በጣም ከሚያኮሩ የኢትዮጵያ ስራዎች እንደ አንዱ ሰደው። አሁን አዲስ አበባ ከሰራን በኋላ ሐዋሳ ታውቋለህ፣ ሌኩን ለረጅም ዓመት ነበረ፣ ዝግ ነበረ። አሁንስ አክሰስ ፈጥረውለታል። ቀጥሎ ደግሞ ወክዌይ ይሰሩለት ነው። ተጀምሯል ፕላኑ፣ ገና ስራው አልተጀመረም። ስፔስ መክፈት ተደርጓል። እስካሁን ቢሾፍቱ ሆራን ብትወስድ ከዚህ ቀደም አክሰስ አልነበረውም። አሁን ዙሪያውን ወክዌይ አለው። ባህር ዳር ብትሄድ ሙሉ ውሃው ዝግ ነበር ድሮ። አሁን ተከፍቶ ለከተማ ብሪዝ ራሱ በጣም አሻሽሏል። ጅማ፣ አርባ ምንጭ በየቦታው ይሄ ነገር ልምምድ እየሆነ መጥቷል እና አዳዲሶቹም ትናንሾቹ ከተሞችም ይሄን ከተማሩ ሪቨርሳይዶቻችን ሳይበላሹ፣ ውሃዎቻችን ሳይበላሹ ከውሃ ከዛፎች ጋር ኮኤግዚስት እናደርጋለን። አሁን አዲስ አበባ ወፍ ማየት የተጀመረበት ዋና ምክንያት ትናንሽ ሌኮች ካሉ ኔቸር ሲመለስ አብሮ የሚመለሱ ጉዳይ አለና ያ ሁሉ በጣም አስፈላጊ ነገር ስለሆነ ጥሩ ስራ ነው ብሎ መውሰድ ይቻላል። ቀደም ሲል ጤናማ ህብረተሰብን አንስተውልኝ ነበር። እንግዲህ መሰረተ ልማቶች ላይም ስንመለከት እነሱን ለማንሳት ጤናማ ህብረተሰብ የሚፈጥሩ መሰረተ ልማቶች ተብሏል። ይሄ ማለት እንግዲህ ክሊኒኮች፣ ሆስፒታሎች፣ የጤና ተቋማትን ነው ወይስ ለየት ያለ ነገር ነው? ጤና ላይፍ ስታይል ነው። ጤና አመጋገብ ነው። ጤና የአኗኗር ዘይቤም ጭምር ነው። ግን ጤና የሚባለው አካል ብቻ አይደለም። እኛ ለአካል ቅድም እንዳነሳሁት የስፖርት ማዘውተሪያና ለእንቅስቃሴ ምቹ ከተማን መስራት ፊዚካሊ ፊት የሆነ ማህበረሰብ ለመፍጠር ያግዘናል። ሁለተኛው ግን ከአእምሮ አንጻር ነው። ላይብረሪ ካለ፣ ግሪን ስፔስ ካለ፣ ሰው ተቀምጦ የሚያነብባቸው ቦታዎች ካሉ፣ እንደ ሳይንስ ሙዚየም እንደ አብሮት ላይብረሪ ያሉት ከተማ በሚሆንበት ሰዓት ሰው አካሉን ብቻ ሳይሆን አእምሮንም የአእምሮን ጤና ይጠብቃል። ለምሳሌ አብሮት ላይብረሪን ብትወስድ ከምሽቱ 5 ሰዓት 4 ሰዓት ብታልፍ ወጣቶች ተቀምጠው ሲያነቡ ታያለህ። በጣም ተስፋ ሰጪ ነገር ነው። ሳይንስ ሙዚየምን ብትወስድ ዝም ብሎ ሀገራት ሳይሆኑ በሳይንስ ከፍ ያለ ቦታ የደረሱ ሀገራት በቅርቡ የህንድ ጠቅላይ ሚኒስትር የማየት እድል ነበራቸው። የእስራኤል ፕሬዝዳንት የማየት እድል ነበራቸው። የሲንጋፖር ፕራይም ሚኒስትር የማየት እድል ነበራቸው። በእንደነዚህ አይነት ሀገራት ሁሉ በጣም ከፍተኛ ግምት የተሰጠው ስራ ነው የተሰራው። እኛ ጋር ስላለ መርከስ የለበትም። ኢትዮጵያ ውስጥ ያለው የሳይንስ ሙዚየም